ምናልባት ከነፍሳችሁ የራቃችሁ ሰዎች ትኖራላችሁ። ከራሳችሁ የራቃችሁ ሰዎች አንዳንዴ ከራሳችን የምንረክበት ጊዜ አለ። ነፍሳችንን ጥለናት የምንጠፋበት ጊዜ አለ። ነፍሳችን ግን ሁሉ ጊዜ የተከተለችን እሷን እንድንወዳት፣ እሷን እንድናከብራት፣ እሷን እንድንታዘዝ ትፈልጋለች እና እንደዚህ አይነት ስሜት እየሰማኝ ያለው እና ያ እኔ እነዚህ ማወቅ፣ ነፍስን ማወቅ፣ ስጋን ማወቅ፣ መንፈስ ቅዱስን ማወቅ፣ በቃ እግዚአብሔርን ማወቅ፣ ያንን ማንነት፣ ያንን እስትንፋስ፣ ያንን አዌርነስ ዛሬ በጣም ፊል ስላደረግኩኝ ወይም ቪዲዮ የሰራለሁትና እንዴት አድርጌ መመለስ እንዳለብኝ አላውቅም። ነገር ግን ጋይድ የሚያደርገኝ አካል እንዳለ ይሰማኛል። እግዚአብሔር ጋር በዚህ 2-3 ዓመታት ውስጥ ደግሞ ወደዛ ለመመለስ እንሞክራለን ባለው በተለይ አሁን የአሁኑ ጄኔሬሽን የነፍስ ጥያቄ ያለበት የኔነት ጥያቄ ያለበት አምላኩን የማወቅ ጥያቄ ያለበት እና ለዛ ነገር ነው የተፈጠርኩት ብዬ አስባለሁ። እኔ ብሸሽም ነፍሴ ግን ወደዛ ታዘነብላለች እና ከፈጣሪ ማምለጥ አንችልም፣ ከነፍሳችን ጥያቄ ማምለጥ አንችልም። ወደዛኛው መንገድ ሰላም፣ እንዴት ናችሁ? ከረጅም ጊዜ በኋላ ተገናኝተናል። እንኳን ወደ ሚኪ ሜዲቴሽን በሰላም መጣችሁ። አይኖ በጣም ጠፍቻለሁ። የጠፋሁት ግን ከእናንተ ብቻ ሳይሆን ከራሴ ማንነት ጠፍቻለሁ። በተለይ ስፒሪቹዋሊቲ ላይ፣ መንፈሳዊ ህይወት ላይ አንዳንድ ጊዜ ከራሳችን የምንጠፋበት ጊዜ አለ። የሆነ ሰዓት ላይ አደግን ብለን እናስባለን። ከዛ የሆነ ሰዓት ላይ ደግሞ በጣም ወርታችን እንወድቃለን። አንዳንድ ጊዜ እንደዛ ይፈጠራልና የሆነ ሰዓት ላይ መንፈሳዊነት ላይ በጣም ራብ ነበረኝ። ሜዲቴሽን ማወቅ ፈልጋለሁ፣ ስፒሪቹዋሊቲ ላይ ማወቅ ፈልጋለሁ፣ አነባለሁ፣ ዩቲዩብ ቻናል ቪዲዮ እንፈልጋለን ምናምንና የሆነ ሰዓት ላይ ደግሞ ኮምፕሊትሊ ወተን ሌላ ዓለም ውስጥ ኖርማል ሰዎች የሚኖሩትን ህይወት ማራመድ እንጀምራለን። ነፍሳችን ግን ሁልጊዜም እንደዛም እየሆንን ወደኋላ ትጎትተናለች። የምትፈልገው ነገር አለ፣ የቀመሰችው ጣፋጭ የሆነ ጥያቄያዊ የሆነ ፍልስፍናዊ ያለው ግን ራሊቲ ያለው መንፈሳዊ አለና እዛ ውስጥ ገብታ ስለወጣች ሁልጊዜም እዛ ውስጥ እንድንመለስ ፑሽ ታደርገናለች። ያው ዓለም ደግሞ ትጎትተናለች። ይሄ እንዴት ፊልም ላይ አለ አይደል? በዚህኛው ሳይድ እንዲህ እየጎተተን፣ በዚህኛው ሳይድ የሆነ ነገር እየጎተተን ነፍሳችን ከስጋችን እንዲህ የተበጠሰች የአይነት ስሜት ነው እየተሰማኝ ያለውና ዛሬ ከረጅም ጊዜ በኋላ ለድሮ የዛሬ 2 ዓመት በፊት የሰራሁትን ቪዲዮ እያየሁት ምን አይነት ኢነርጂ እንደነበረኝ፣ ምን አይነት ፍሪኩዌንሲ እንደነበረኝ፣ ምን አይነት ብርሃን እንደነበረኝ ቪዲዮ ላይ በደንብ እያየሁት ነበርና ምናልባት እዚህ ቪዲዮ ላይ ያስገባላችኋለሁ። ሰዎችን ለማገዝ ሳይኮሎጂካሊ ህመም ያለባቸውን ሰዎች ሳፖርት ለማድረግ ነፍሴ እጅግ ትፈልግ ነበር። ኮምፕሊትሊ ከዛ ወጥቼ ደግሞ ገንዘብ ላይ ሩጫ ላይ ነበርኩኝ። ይሄን 1 ዓመት 2 ዓመት ያኛው ሚኪ ናፍቆኛል። በሽቅ የሆነ ነገር ተቋርጦብኝ ነው እንጀምራለን። እንደነገርኳችሁ አንዳንድ ጊዜ የምንጠፋበት ጊዜ አለን። እንደዛ አይነት ስሜት እየተሰማኝ ያለው የዛሬ 2 ዓመት 3 ዓመት የምሰራቸው ቪዲዮዎች ስፒሪቹዋሊቲ ላይ ያለኝ ረሃብ፣ የመንፈስ ረሃብ፣ የነፍስ ረሃብ፣ የማወቅ ረሃብ ከረንትሊ እንደዛ አይደለምና ያው በዚህ በኩል ዓለም ላይ ለማሸነፍ እንፈልጋለን። ሁላችንም የሚያስፈልጉ ነገሮች ስላሉ በዛኛው ሳይድ ደግሞ ነፍስ የምትፈልገው ነገሮች አሉ። ማወቅ ትፈልጋለች፣ አምላኳን ማወቅ ትፈልጋለች፣ እኔን ማወቅ ትፈልጋለች። በጣም ዛሬ እየተሰማኝ ስለሆነ ነው ይህን ቪዲዮ እየሰራ ያለሁትና ምናልባት ከነፍሳችሁ የራቃችሁ ሰዎች ትኖራላችሁ። ከራሳችሁ የራቃችሁ ሰዎች አንዳንዴ ከራሳችን የምንረክበት ጊዜ አለ። ነፍሳችንን ጥለናት የምንጠፋበት ጊዜ አለ። ነፍሳችን ግን ሁሉ ጊዜ የተከተለችን እሷን እንድንወዳት፣ እሷን እንድናከብራት፣ እሷን እንድንታዘዝ ትፈልጋለች እና እንደዚህ አይነት ስሜት እየሰማኝ ነው ያለውና ያ እኔ እነዚህ ማወቅ፣ ነፍስን ማወቅ፣ ስጋን ማወቅ፣ መንፈስ ቅዱስን ማወቅ፣ በቃ እግዚአብሔርን ማወቅ፣ ያንን ማንነት፣ ያንን እስትንፋስ፣ ያንን አዌርነስ ዛሬ በጣም ፊል ስላደረግኩኝ ነው ይህን ቪዲዮ የሰራ ያለሁትና እንዴት አድርጌ መመለስ እንዳለብኝ አላውቅም። ነገር ግን ጋይድ የሚያደርገኝ አካል እንዳለ ይሰማኛል። ከእግዚአብሔር ጋር በዚህ 2-3 ዓመታት ውስጥ ደግሞ ወደዛ ለመመለስ እንሞክራለን። ስፒሪቹዋሊቲ ላይ እንጠነክራለን። ሜዲቴሽን ላይ በጣም ዲፕ የሆኑ ሜዲቴሽኖችን ዩቲዩብ ቻናል ላይ እንለቃለን። ተራ የሆኑ ሜዲቴሽን አይደለም። ከዚህ በኋላ የምንሰራው ትራንሴንድ የምናደርገው ዲፕ የሆኑ ረጅም ሰዓት ሜዲቴት የምናደርግባቸው ሜዲቴሽኖች እናደርጋለን። ነፍሳችንን እናናግራታለን።
ያንን ለመፍጠር ነው እያሰብኩ ያለሁት። ነፍሴን ማናገር እፈልጋለሁ። እናንተም ነፍሳችሁን የምታናግሩ ሰዎች ትኖራላችሁ ብዬ አስባለሁ። በተለይ አሁን የአሁኑ ጄኔሬሽን የነፍስ ጥያቄ ያለበት፣ የኔነት ጥያቄ ያለበት፣ አምላኩን የማወቅ ጥያቄ ያለበት እና ለዛ ነገር ነው የተፈጠርኩት ብዬ አስባለሁ። እኔ ብሸሽም ነፍሴ ግን ወደዛ ታዘነብላለች እና ከፈጣሪ ማምለጥ አንችልም፣ ከነፍሳችን ጥያቄ ማምለጥ አንችልም። ወደዛኛው መንገድ ሽፍት ለማድረግ እየሞከርኩኝ ያለሁት እና ከዚህ በኋላ ዲፕ የሆኑ ሜዲቴሽን ቪዲዮዎችን እንለቃለን። አብራችሁ እንደምትሆኑ ተስፋ እናደርጋለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ገባሽ?